ኤሌክትሪካል ምልክቶች ለእያንዳንዱ ኤሌክትሪካል ዲዛይን፣ ኢንስታሌሽን እና ሜንቴናንስ ስንሰራ ከቋንቋ በላይ ናቸው። በዛሬው ቪዲዮ በአውቶካድ ውስጥ የፕሮፌሽናል ኤሌክትሪክ ምልክቶች እንዴት አድርገን ክሬት እና ካስተማይዝ ማድረግ እንደምንችል አሳያችኋለሁ። ሰላም፣ እንዴት ናችሁ? ኤሌክትሪካል ድሮይንግ ስንሰራ ስታንዳርድ ምልክቶችን ወይም ሲምቦሎችን መጠቀም አለብን። ምክንያቱም አውቶካድ ድሮይንግ በመሐንዲሶች፣ በኤሌክትሪክ ሰሪዎች፣ በአርክቴክቶች እንዲሁም በግንበኞች መካከል ሁለንተናዊ የመግባቢያና የመገናኛ መሳሪያ ስለሆነ ነው። ስታንዳርድ ኤሌክትሪካል ሲምቦልስ ከምንላቸው ውስጥ የተወሰኑትን ለማየት ያህል እነዚህ የመብራት ምልክቶች ናቸው። ሴሊንግ ላይት ፖይንት፣ ዋል ላይት ፖይንት አለ። የማብሪያ ማጥፊያ ምልክቶች ሲንግል ፖል ስዊች፣ ዳብል ፖል ስዊች፣ ትሪፕል ፖል ስዊች፣ ቱዌይ ስዊች እንዲሁም ኢንተርሚዲየት ስዊች። የሶኬት ምልክቶች ስናይ ሲንግል ሶኬት አውትሌት፣ ዳብል ወይም ትዊን ሶኬት አውትሌት የምንለው እንደዚህ አይነት ምልክቶች ይኖራቸዋል። ይሄ ሰብዲስቲሽን ቦርድ ነው። ይሄኛው ሰብዲስቲሽን ቦርድ ፍላሽ ማውንትድ ሰብዲስቲሽን ቦርድ እንለዋለን። በዋል ላይ ማውንትድ የተደረገ ዲስትሪሽን ቦርድ ማለታችን ነው። ይሄኛው ሰርፌስ ማውንትድ ዲስትሪሽን ቦርድ ወይም ሰርፌስ ላይ የተቀመጠ ማሰራጫ ማለት ነው። ሜይን ዲስትሪሽን ቦርዶች ሁለት አይነት ናቸው። ፍላሽ ማውንትድ እና ሰርፌስ ማውንትድ አይነት ናቸው። የቲቪ አውትሌት እና የዳታ ሲምቦል ምልክቶች ይኖሩናል። ሌሎች ብዙ ኤሌክትሪካል ሲምቦሎች ይኖሩናል። መጀመሪያ እነዚህን ምልክቶች ክሬት አድርገን ካስተማይዝ ማድረጋል። እነዚህን ምልክቶች ካስተማይዝ ካደረግን ልክ እንደዚህ የሶኬት ምልክቶችን ወይም ሶኬቶችን ድሮ ማድረግ እንችላለን። ሰብዲስቲሽን ቦርዶችን እዚህ ጋር ማስቀመጥ እንችላለን። እነዚህን የመብራት ምልክቶችንና ማብሪያ ማጥፊያዎችን መጠቀም እንችላለን። ስለዚህ መጀመሪያ ማድረግ ያለብን ነሰሰሪ የተባሉ የሚያስፈልጉትን ኤሌክትሪካል ምልክቶችን ክሬት አድርገን ካስተማይዝ ማድረግ ነው። ሌታስ ፕራክቲስ። ለምሳሌ ይህን ሴሊንግ መብራት፣ ይሄ መብራት አለ። ይህንን ከሌለን ማለት ነው ክሬት አድርገን ለመጠቀም ማድረግ ያለብን ምንድን ነው? ይህንን ክሬት ማድረግ ነው። ስለዚህ ይህን ክሬት ስናደርግ ሰርክሎችን፣ ሬክታንግሎች እና ላይኖችን ኮምባይን አድርገን መጠቀም እንችላለን። ይህን ክሬት ለማድረግ መጀመሪያ አንድ ሰርክል እዚህ ጋር ድሮ እናድርግ። ዜን እነዚህን ምልክቶች ድሮ ለማድረግ እዚህ ጋር አጀሰንት የሆኑ ላይኖችን እንስራ። ስለዚህ መጀመሪያ ከሴንተሩ ጋር ለሚረድ እንዲመቸን እንደዚህ አይነት ላይን ብንሰራ፣ ዜን እዚህ ጋር እና እዚህ ጋር ላይኖችን እንስራ። ትንሽ ቀረብ አድርገን ይህን ላይን ሰራን። አሁን ይህን ላይን እዚህ ጋር ሚረር እናደርገው። ሚረር እንምረጥና በዚህ ላይ ማለት ነው ዜን አደረግን። ይሄኛው ነው የምፈልገው፣ እናጥፋው። እቺ እንደዚህ ከርቭ እንስራ። እዚህ ጋር እንደምናየው ከርቭ ነገር አለው። ከርቭ እንስራ። እዚህ ጋር ሉክ ከርቭ ሰራን። አሁን ይህን አንድ ኦብጀክት እናደርገው። አንድ ኦብጀክት ካደረግነው ኮፒ ለማድረግ ይመቸናል ማለት። ስለዚህ አንድ ኦብጀክት ለማድረግ እዚህ ጋር እንደዚህ ራይት ክሊክ አድርገን እዚህ ጋር ግሩፕ የሚለው ላይ ግሩፕ ማድረግ እንችላለን። ዜናውን ይሄኛው ፓርት አንድ ኦብጀክት ነው። ስለዚህ ይሄንን እዚህ ጋር መጀመሪያ እናሰራጭ። ይሄንን ለማሰራጨት እዚህ ጋር ፖላር አሬ የሚለውን ንምረጥ። ዜን እዚህ ሴንተር ላይ አሰራጭ። ስንት ነው ግን መሆን ያለበት? ይሄ 4 ነው። እኛ እዚህ ጋር ባይ ዲፎልት 6 ነው። ስለዚህ ይሄንን ፖላር አሬ ላይ እዚህ ጋር 4 እናደርገው። አሁን ምን ይቀረናል? እዚህ መሀል ላይ ያሉት እነዚህ ትሪም እናድርጋቸው። እዚህ ትሪም የሚለው ላይ እንግባና ይሄንን ከት እያደረገ እንደዚህ ትሪም እናድርግ። ዜና አሁን ምን ይቀራል? ይሄን ፊል ማድረግ። እዚህ ጋር እንደሆነ ይሄ ፊል ተደርጓል አይደል? ስለዚህ ይሄንን ፊል እናድርግ። እሱን ለማድረግ ነው እዚህ ጋር ሃች ላይ ገብተን ሃችን ስንመር እዚህ ጋር ሃች ማድረጊያ አይነቶች አሉ። ይሄ እንደምናየው በሶሊድ ነው ሃች የተደረገው ወይም ፊል የተደረገው። ሶሊድ የሚለውን እንምረጥና እዚህ ጋር ከለሩ አረንጓዴ ነው። እዚህ ጋር ከለሩ የምናደርገው እኛ ባይላይር አድርገን ወይም ደግሞ አረንጓዴ ከለር እንምረጥ። ዜን ፊል አደረግን። አሁን ኦልሞስት ይሄንን እዚህ ጋር ክሬት እያደረግ ነው። አሁን ምን ማድረግ አለብን? ይሄን ኦብጀክት እንደ አንድ ኦብጀክት ክሬት ማድረግ አለብን። አንድ ኦብጀክት መሆን አለበት። ለምሳሌ ይህን ኮፒ ለማድረግ እዚህ ጋር ክሊክ አድርገን እዚህ ጋር ኮፒ ብለን ሉክ እንደዚህ እናደርገው። ጨኛውን ኤክስተርናል ባውንደሪ ብቻውን ኮፒ ያደርጋል። እንደዚህ እንዳይሆን ግን ይህን አንድ ኦብጀክት ማድረግ አለብን። ስለዚህ እዚህ ጋር እንመጣና ክሬት ኦብጀክት የሚላለ እዚህ ጋር ክሬት ኦብጀክት ብለን ላምፕ አይደለም ላምፕ እናድርገው። ስሙን ላምፕ አደረግን። ዜን ሴሌክት ኦብጀክት አለን። ይህን ኦብጀክት ነው የፈለግነው፣ ይህን ማለት ነው። ዜን ፒክ ፖይንት ጀስት የሆነ ፖይንት እዚህ ጋር እንስጠው። ዜናዎችን በለው። አሁን ይሄ ኦብጀክት አንድ ሆኗል ማለት ነው። ዜና ኮፒ ብናደርግ ተመልከቱት እንዳለ ሙቪ ያደርጋል። ይኸው እየተንቀሳቀሰ ነው። ልክ እዚህ ጋር ይኸው ብዙ እዚህ ኮፒ ማድረግ እንችላለን። ስለዚህ በዚህ መንገድ የምንፈልገውን ሲምቦል ክሬት አድርገን ካስተማይዝ ማድረግ እንችላለን። ከዚህ ቪዲዮ በጣም ነገር ካገኛችሁበት ቪዲዮን ላይክ ማድረግ እንዳይረሳ፣ እንዲሁም ቻናላችን ሰብስክራይብ ያደርጉ። በተከታታይ የምልካቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።